አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። እና የተከበራችሁ ለገበት ጃና ቤተሰቦች እንዴት ናቸው? ደህና ነን አልሐምዱሊላህ። ጅቡቲ ነው የሚገኘው ጀማዓተል ኸይር። ቆየሁኝ ቪዲዮ ከሰራሁ ቢያንስ ሳምንት አልፎኛል። ቢያንስ እዚህ ጅቡቲ ከገባሁ ራሱ ሳምንቴ ነው። ከዛ በፊት ነው ያቆምኩት ቪዲዮ እየሰራሁኝ ከገባሁ ቪዲዮ ለመስራት ምናምን አልሞከርኩም እስካሁን ድረስ ማለት ነው። እና እንዴት ናችሁ ሁላችሁም የሁለገብ ዩቲዩብ ቻናል ቤተሰቦች ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እንዴት ይዟችኋል? ስራ፣ ጤና፣ አፍያ ባላችሁበት። እስኪ ዛሬ ደግሞ ጅቡቲ ኤሮን የሚባል ሰፈር ባህር ማለት ነው። ባህሩ ዳርቻ ዛሬ ብቅ ብያለሁ። እሱን ላስጎበኛችሁ ብዬ ነው። ትኖራላችሁ? ያው ዞሮ አሁን በጣም ብዙ ሰው የለም። ጠዋት አካባቢ ነው፣ ወደ 3 ሰዓት አካባቢ ነው አሁን ሰዓቱ። ከሰዓት ነው በጣም ሰው የሚበዛው። እንደገና ኸሚስ እና ጁምዓ አካባቢ በቃ ይረላል። ጅቡቲያኑም ኢትዮጵያኑም ይመጣል። እዚህ ጋ ትንሽ ኢንጆይ ያደርጋል ማለት ነው። እና መርከቦች አሉ እንደምታያቸው በጣም ግዙፍ መርከቦች ናቸው ያሉት። እና ያንኛው መርከብ ደግሞ የተንቀሳቀሰ ነው። ሌሎቹ ቆመዋል። ሁሉም እዛ ጋር አንድ የሚንቀሳቀስ መርከብ አየሁ። ይሄ ነጭ መርከብ ማለት ነው። የት ሀገር መርከብ እንደሆነ ከዚህ አይለየም ጽሁፉ። ቀስ ብሎ ነው መንቀሳቀስ የያዘው። አሁን እየወጣ ነው መሰለኝ። እንግዲህ ያው ጅቡቲ እንደምታውቋት ወደብ ናት። የብዙ የውጭ ሀገራት መርከቦች ወደዚች ወደብ ነው ብዙ ዕቃ ስለሚያራግፉ ማለት ነው። የኢትዮጵያም ጉሮሮ ናት እኮ የጅቡቲ ወደብ ያው እንደምታውቁት ማለት ነው። በዚች በኩል ቢሆን እንጂ ወደ ኢትዮጵያ የሚገባ የውጭ እቃ የለም፣ በመርከብ የሚገባ ነገር ማለት ነው። እና ይሄን ይመስላል ኤሮን ባህር። እዚህ ጋር እንደሚገርም አሰያየሁ ነው የሚታያቸው ከሆነ አላውቅም። ይሸሻል ደግሞ በቃ ሰው ቀረብ ባለው ቁጥር ወደ መሀል ነው የሚገባው። አይዋ ይሄ አሳያችሁት ታያችሁ ነው መሰለኝ። አፉ ሹል ነው በቃ ልክ እንደ ወስፌ ነው አፉ አሽዋሽዋሉ ማለት ነው። እና አሳ አለ ጨው ውሃ ላይ። ይሄ ውሃው በጣም ጨዋማ ነው። ገብታችሁ ስትታጠቡ አይናችሁ ውስጥ እንዳይገባ ተጠንቀቃችሁ ምናምን ነው። በጣም ያቃጥላል። ዞሮ ምንም በጣም ያንጣጣችሁና ይተዋችኋል። ምን ያህል ጉዳት የሚያደርስ አይደለም። ወደ ወዳችሁም ከገባ በጣም ጨዋማ ነው። በጣም ሆምጣጣ ነው። የሚጠጣው ጨው ውሃ ይሄ በጣም ብዙ እጥፍ ጨዋማ ነው የምላችሁ። እና እንደዚህ አይነት ጨዋማ ቦታ ላይ አሳ ይገኛል ብዬ አልጠብቅም ነበር። እንደዚህ ጨዋማ ቦታ ላይ አሳ ይረባል ወይም መቼም ይኖራል ብዬ አልገምትም ነበረ። ግን አሳ በጣም ሞቷል። ሀታ ያጠምዳሉ አሳ በጣም ከዚህ ያጠምዳሉ፣ ብዙ ይጠቀማሉ። በአሁኑ ሰዓት ራሱ ወዳ ያለው ሰው እያጠመደ ነው ያለው። እዛ ወዳ ለመጨረሻ ላይ ያለው ሰው እያጠመደ ነው የሚገኘው። እንደዚህ አሪፍ ቦታ ገራሚ ቦታ በሰዓት ቪዲዮ ቀርጽላችኋለሁ ኢንሻአላህ።
የአር ኳስ መጫወቻ አለ። እግር ኳስም መረብ ኳስም መጫወቻ አለ። እና እንዴት ነው እዚህ ቦታ መጥቶ የሚያውቅ ሰው ካለ በኮሜንት ወዬ ይበለን ማለት ነው። እዚህ ቦታ መጣችሁ ፈታ ያላችሁ ሰዎች አላችሁ ወይ? እኔ በአሁን ታይም ልታጠብ አይደለም። በእርግጥ አመጣጤ ስንት አመት በጣም ብዙ አመት ሆነኝና ካላየሁት ይሄን ቦታ ስኪል የነበረ የመጣሁት እንደዛው ነው። ግን ምንም የተቀየረ ነገር የለም። እና አሁን ልታጠብ አይደለም ሀሳቤ፣ ዝም ብዬ አይቼ ለመመለስ ነው። ለሌላም ጉዳይ ነው የመጣሁት ወደዚህ ማለት ነው። እና ይህን ይመስላችኋል የጅቡቲ ባህር ኤሮ የሚባለው ማለት ነው። ሱብሓነላህ ሱብሓነል ኻሊቅ። ያ ጀማዓ እዛ መርከብ ላይ እንደምንም ዋኝቼ ደርሼ ተንጠላጥዬ ልውጣ እንዴ ከዚች ሀገር? ያው ወይ ጀርመን ወይ አሜሪካ ወይ ካናዳ ነው የሚሄደው መቼም። የሀሳብ መጣልኝ ይሉኛላችሁ። ፍጥነቱ አሁን አይጨምሩትም እና ነው በስ ምንድነው? በጣም ቀዘቀዘብኝ። ደስ ይላል ይሄ ባህር ዳርቻው ምናምን በቃ እዚህ አካባቢ ያለው ድባብ ደስ ይላል። ትንሽ መንፈስን ያድሳል ምናምን። ይህን ይመስላችኋል ያ ጀማዓ። አላርዝምባችሁ። ሰላም ሁኑ። ወሰላሙ አለይኩም ወረህመቱላሂ ወበረካቱሁ።